ባለራዕዩ ታታሪውና አርቆ አሳቢው የድርጅቱ መስራችና ባለቤት አቶ ካሳ ገብረ ጻዲቅ አበበ በ1960ዎቹ መጀመሪያ በግንባታ ፕሮጀክቶች ላይ መሰማራት ጀመሩ። ለሥራ ያላቸው ቁርጠኝነት ለድርጅቱ ጠንካራ መሠረት የጣለ በመሆኑ ያላቸውን ዕውቀት በማካፈል በኢንዱስትሪው ውስጥ ተወዳጅ እንዲሁም ለብዙዎች አርአያ እንዲሆኑ አድርጓቸዋል። በዓመታት ጥረትና በጠንካራ የሥራ ሂደት ከ1991 ዓ.ም ጀምሮ ካሳና ልጆቹ ኮንስትራክሽን በሚል መጠሪያ በጠቅላላ ሥራ ተቋራጭነት ተመዝግቦ ሕጋዊ ሰውነት ያለው ኃላፊነቱ የተወሰነ የግል ማኅበር በመሆን ሥራውን ጀመረ። ካሳና ልጆቹ ኮንስትራክሽን ኃላፊነቱ የተወሰነ የግል ማኅበር የሕንፃ ግንባታ፣ የመንገድ ሥራ ፕሮጀክቶች፣ የጥቁር ድንጋይ ማምረቻ ክሬሸር ፕሮጀክት፣ የብረትና የብረት ውጤቶች ማምረቻ ማኑፋክቸሪንግ፣ የቤትና የቢሮ ዕቃዎች ማምረቻ ማኑፋክቸሪንግ፣ በማሽነሪ ኪራይ አገልግሎት ዘርፍ በመሰማራት ለሀገራችን የውጭ ምንዛሬ በማስቀረት በተጨማሪም በሪል ስቴቱ ዘርፍ ካን ሪል ስቴት ኃላፊነቱ የተወሰነ የግል ማኅበር የተሰኘ እህት ኩባንያ በመመስረት እንዲሁም ባቺንግ ፕላንት ፕሮጀክት በመትከል የኮንክሪት ምርት ለገበያ በማቅረብ በኮንስትራክሽኑ ዘርፍ የራሱን አሻራ እያሳረፈ ይገኛል። የካሳና ልጆቹ ኮንስትራክሽን ኃላፊነቱ የተወሰነ የግል ማኅበር የሥራ ትሩፋትን ካጣጣሙ ተቋማት መካከል የኢትዮጵያ የባህር ትራንዚት ሎጂስቲክስ፣ ባህር ዳር ዩኒቨርሲቲ የነዳጅ ማደያ ፕሮጀክት፣ ኔክሰስ ሆቴል፣ ቶፕ ሪል ስቴት፣ ዳሸን ባንክ፣ ኖህ ሪል ስቴት የጠጠር ምርት አቅርቦት፣ ዱግጋ ኃላፊነቱ የተወሰነ የግል ማኅበር የጠጠር ምርት አቅርቦት፣ ኦላ ኤነርጂ የነዳጅ ማደያ ፕሮጀክት፣ ቶታል የነዳጅ ማደያ፣ ናሽናል ኦይል ኢትዮጵያ ኖክ የነዳጅ ማደያ ፕሮጀክት፣ የተባበሩት የነዳጅ ማደያ ፕሮጀክት፣ ጎመጁ የነዳጅ ማደያ ፕሮጀክት እና ሌሎችም ይገኙበታል። ኩባንያው በአዲስ አበባ ከተማና በክልል ከተሞች በድርጅቱ ስር ለሚገኙ ከ200 በላይ ቋሚና ከ300 በላይ ለሚሆኑ ጊዜያዊ ሰራተኞች የሥራ ዕድል የፈጠረ እንዲሁም የግንባታ ሥራ ቦታዎች የሙያ ደህንነት፣ በሰራተኛው ደህንነትና ጤንነት ላይ ትኩረት አድርጎ የሥራ አካባቢ አጠባበቅን ምቹ በማድረግና በመቆጣጠርም ጭምር ከፍተኛ ሥራዎችን እየሰራ የሚገኝ የኮንስትራክሽን ድርጅት ነው። ድርጅቱ ግንባታ በሚያካሄድባቸው አካባቢዎች ለሚገኙ ለአቅመ ደካማ ወገኖቻችን ሙሉ በሙሉ ቤት በመስራትና አጠናቆ በማስረከብ ለወጣቶች የሥራ ዕድል ፈጠራ ስልጠናና የገንዘብ ድጋፍ በማድረግ ወደ ሥራ በማስገባት በሸገር ከተማ አስተዳደር በለገጣፎ ለገዳዲ ክፍለ ከተማ ውስጥ በተገነቡ ትምህርት ቤቶች ግንባታ ላይ ከፍተኛ ተሳትፎ በማድረግ የአረንጓዴ አሻራ ልማት ጥሪን በመደገፍ ችግኝ በመግዛትና በመትከል ተሳትፎ በማድረግ ማህበራዊ ኃላፊነቱን እየተወጣ የሚገኝ ኩባንያ ነው። ካሳና ልጆቹ ኮንስትራክሽን ከወረቀት ነፃ የሆነ በዲጂታል ቴክኖሎጂ የታገዘ ተቋም መገንባት ዓላማ አድርጎ እየሰራ ሲሆን የድርጅቱ ሰራተኞችም በስራዎቻቸው ስፔሻላይዝድ እንዲያደርጉ በማድረግና የውስጥ አሰራሩን የበለጠ ለማዘመን እየሰራ ይገኛል። ካሳና ልጆቹ ኮንስትራክሽን ኃላፊነቱ የተወሰነ የግል ማኅበር በፕሮጀክት አሰጣጥ ላይ ፈጠራ ያለውን መፍትሄ በመተግበር ለላቀ ብቃት በቁርጠኝነት እየተጋ የደንበኞቹን ፍላጎት በማሟላት በፍጥነት፣ በቅንነት፣ በግልጽነትና በጥራት ዘላቂ የሥራ ግንኙነት በመፍጠር በአፍሪካ ውስጥ የተመረጠ የኮንስትራክሽን ኩባንያ የመሆንን ግብና ራዕይ ሰንቆ እንደ ትናንቱ ሁሉ ዛሬም ወደፊትም የስኬት ጉዞውን ይቀጥላል።